ስላስገባችኝ አመሰግናለሁ። እኔ የምለው ማለት ነው ናት የሚባለው ሰውዬ ማለት ነው እንደዚህ እንኳን ማለት ቢገባው በውስጥ መስመር ቢያወራውስ ምን ማለት ነው? በሚዲያ ላይ እንደዚህ ማለት ልጁን ልክ ውስጥ አስገብቶ በቃ እኔ እንደዚህ ከምባል ብተዋት በቃ ብለቃት ብሎ እንዲያስብ ነው። ከዚህ በፊትም እንደዚህ ቡታጀራ እያሉ እሱ አዲስ አበባ እያለ መጥፎ ቪዲዮ ሰራ። ዛሬም እንደዚህ መጥፎ አክብሯት እሷ ላይ እንዳይለያዩ ብሎ ነው ቆልፎባት ይወጣው። እንዳትሄድ ነው፣ ለፍቅር ነው፣ ለመጥፎ ነገር አይደለም። እሱ እንደዛ ያደረገው አጥፍቷል። ይቅርታ በቃ ይቅርታ ተባባሉ፣ ያለፈው አልፏል ይላል እንጂ አንድ ወንድም ተብሎ እንደዛ በእንደዛ መጠን እያመሰገነ ወንድም እያመሰገነው በአንደበቱ እንደዛ እያለለት የነበረ ልጅ በሰው ፊት፣ በሚዲያ ፊት፣ በድግስ ፊት እሱን አክብሮ ሄደው እሷን ትቶ እሱ እኮ መቅረት ይችላል። ከእሷ ጋር እዛው ቤት ቆልፎ መቀመጥ ይችል ነበር አይደለ? ሁለታችንም ከምንቀርብ ነው እሱ ሄደው። ግን እሺ አስተያየት ይስጠው፣ ችግር የለውም። ሚንከረው እንደወንድም በመምከር አይቻልም። በሚዲያ እንደዚህ ይባላል። ከእሱ እኔ እንደዚህ አልጠብቅም። እንደዚህ አይነት ንግግር በጣም ንግግሮቹ ረስላሴ እንዴት እንደዚህ ይባላል? አንድ የተግባባ ሰው ወንድሜ ነው እንዴት እንደዚህ ይባላል? እንደ እነሱ እኮ ፍቅረኛ ሙቅ ሰው ይጣላል፣ ይጋጫል፣ ይታረቃል፣ አለቀ በቃ። ዋሽቶ ማስታረቅ ነው እንጂ ዋሽቶ ማጣላት እንደዚህ ነው እንዴ? ምንድን ነው? እንዴት እንደዚህ ይባላል? በዛ ላይ ደግሞ አንቺ ድግስሽን አክብሮ የሄደ ሰው እኛ አትይልበትም። ምግብ እስከሚለቅ ድረስ አትናገሩም። በዚህ መጠን እንዲታረቁ ከተፈለገ ባላንስ መሆን በቃ ባላንስ መሆን። እንደዚህ አይነት ንግግር መናገር ከፈለገ ደግሞ በውስጥ መቆጣት አለቀ ደቀቀ። ሚዲያ ላይ እሷም እኮ ታያለች፣ የአሰን ድርጊት ታያለች። የናቲ እንዴ እነሱ እንደዚህ ያሉት እኔ ምንድን ነኝ ትላለች። አይባልም እንደዚህ። ሰው ዋሽቶ ያስታርቃል እንጂ ዋሽቶ አጣላ እንዴ? እሱ ፍቅረኛዋ ነው እንዴት ደፈረኝ ትላለች፣ ታከሳለች። ብታስርስ ብትታነቅስ ራሷ ምታጠቅስ ይባላል። አረ እንዳያቁም ይባላል። ሌላ ወሬ ቀይሩ በቃ። እነሱ አንድ ናቸው ሲጀመር አትጣሉም። ከካሜራ ጀር ሌላ ወሬው እዚህ ጋር ዝም ብለሽ እና ማሪ ዛሬ አስተያየት ከተሰጠበት ሰውዬው ነገር ይቀጥላል። ሌላ ወሬ አስወሪ አሊያም ውጭ ነች ማውራት የለበትም። አንድም ሰው እንደዚህ አይነት መናገር የለበትም። የሚመክር ሰው በውስጥ ታስወሪያታለሽ እንዴ? አንዴ ለሀይሜ ትሆናለች እንዴ? ለብሩኬ ትሆናለች። በአንዷ ትረጋም እንዴ? ሰው ማለት ነው። ታዩ የራሳቸው ጉዳይ የመሰለው ነው። እናቴ ልጅ ማንም ሰው በውስጥ ነው መምከር ያለ። ላላ የመሰለው አይደለም። ወደ ብሩኬ ትሆናለች። የሀይሜ ጥፋት ሲሆን ወደ ሀይሜ እናንተ እኔ ራሴ ጠርቼ ራሴ ታባሩኛላችሁ። ሰው ከባድ የሁሉም አለቅላቂናት ነው። እኔ ላለቃትም እኮ ጥፋት አይደለም። እኔ እናት አይደለም እንደዚህ አይነት ጥፋት አሁን ጥፋት ማለት ማንም ሰው ሲመክር ማለት ነው በውስጥ ነው የሚመክረው። አንቺ አሁን ከወደሽኝ እኔ ቅድም እኮ እንደዛ ነበር ያልኩት። የፈለገ ነገር ቢሆን እንዲህ ማለት አልነበረም። ይሄ ሲሆን ትልቅ ነው። ከሱ ምንማር ብዙ ነገር ነው። እንዲህ ማለት ስላለብኝ በስራ ላይ ነኝ። ውስጥ ቁስል ነው። ምክንያቱም ስለምንወዳቸው ስለምስስት ስለምንልላቸው እኔ ዛሬ ናቲማ ተስፋን ያስቆረጠኝ ማርያም እንዲህ ሲለኝ እኔ ደነገጥኩ። አይባልም ሁሉ ነገር የምትወቅ ልጅ ናት። ምን ዝም ብላ ልጅ አይደለችም እንዴ? ዝም ብላ ሰው አይደለችም። አዋቂ ነው። ለራሷ ምታቅናት። እንደዚህ አይነት ነገር የምታስብም አንድ ነገር እንዳይሆንባት አይደለም እንዴ? ስፍስፍ ብላ በዚህም በዛም ስትገባ ነው። እንደውም የማይተምራችሁ እኮ ለዚህ ዝም ብሎ እኮ ነው የሚያጨበጭቡት። ማርያም ዝም ብሎ አሁን ለምሳሌ ይሄ ናቲ በስነስርዓት ጠርቷል አይደለም? ይሄ ልጅ በስነስርዓት ሄደውልበት እንዲህ ማለት አልነበረም። ቢያውቅ ኖሮ በውሽ ላይ ብሩክ ይሄ ነገር እንዲህ አልተደረገም ለምን እንዲያደርግ ማለት ነበር እንጂ በውስጥ በካሜራ ማስረው ነው እሱ ነው። ይሄ ብጣሽ አንቆሻሻ ድደም አይደለም። ምን መሰለሽ ተናደርኩ መቤት በኮሜንት ራሱ አይደለም አንተ ደደብ ነው።
ያናድዳል። አንቺ እኮ ነው መቤትን አንቺ ቆንጂት ወይ ዋለው ከበት ማርያም በጣም ይገርማል። እንደዚህ አይባልም፣ ነውር ነው። ምግቡ ሲበላ ቁጭ እንዴት እንዳደረገ አይታችኋል። ምግቡ እየበላ ነው የነበረው። እስኪ የኛ ክብር ደግሞ ወንድማማች ናቸው። በቃ ዝም በሉ በቃ ናቲ ሚኒስትሩን እንደዚህ እኮ አልነበረም። በነገራችን ላይ እንዲህ ማለት አለ ምን ያህል እሱ እኮ እሱ በሶነ እኮ ነው ብለሽ አሬም ታየው ያልኩሽ እኮ ነው ያለሁት። እኔ ማውራት እኔ ውድ ምን መሰለሽ በቃ በሌላ ሙድ እነሱ ዛሬ አልመጡማ። እኛ አትበሉ። በሌላ ቤት ነው የመጡት። የቪዲዮም የትናንትና ነው። ስለዚህ ዝም ብላችሁ ስለራሳችሁ አይደለም የዛሬ ነው ዛሬ ነው። ፕሮግራም ነበረብን ግን ምናምን ብሎ አልተናገረም እንዴ? ብሏል። አዎ ብሏል። ዝም በይ አንቺ ደግሞ እዚህ ማለት ሁሉም ሰው ሁሉም ናት ነው የሆነ መጥፎ ነገር አትናገሩ። እኔ ብቻ ነው እንደምታሸንፍ እኮ እዚህ ቤት የባካችሁ እኛ ሁላችሁም ዝም በሉ በቃ። ቪዲዮ የትናንትና ነው። አይታችሁ ፕሮግራም አለብን። የተቀረጸ ቪዲዮ ሰበር ዜና መጣሁላችሁ እናንተ። አረ ጉድ ፈላ፣ አረ ጉድ ፈላ፣ አረ በላችሁ፣ አረ በላችሁ። ቆይ ድራማን ያመጣሁላችሁ። ቆይ ዝግጁ ናችሁ? ዝግጁ ናችሁ? አንቺ ይድፋሽና እንትን አሉ እኮ አያት ያቺኛ ናት አሉ የሞተች አሉ። አልሰማሽውም? ማንም ሰው በሰው መሀል ገብቶ እንደዚህ መበጥበጥ መማር አለብን። ሁላችን መማር ስትሮፋላ ብሏል ያለ ነው። ምክንያቱም ባለስልክ ስልክሽን አሱኝ ነው ይባልሽና ነገር የለብንም ማናችን በቃ እንቶ እኔ በቃ ይሄ ነገር ይቅርብን። እሺ እቺ በቃ ምንም አይፈይም። ምንም በቃ እስኪ ዛሬ አልመጡም ተዋቸው። በቃ ዛሬ አልመጡም። ስለዚህ ሌላ ወራው ነገ ሲመጡ ተዋራቸዋለን። እነሱ ይቅርታ አስላለች። እኔ ይቅርታ ብያቸዋለሁ። እሺ መጥፎ ነገር ችግር የለም። እኔ ናት እኔ ለምን ይሰማኛል? እሺ ችግር የለም። ምን ችግር አለ? ልጆች በቃ ሰላማችሁን ያብዛልን። ተጫወቱ በቃ። ግን መጥፎ ነገር መጥፎ ነው፣ ጥሩ አይደለም። አሁን እኔ ምን አደርጋለሁ? ከዚህ ቤት እንዳወጣሁ እኮ ነው ቁጭ ብዬ የእነሱ የትናንትና ቪዲዮን 3-4 በቃ እነሱ መጥተዋል። እውላቸው የትናንትና ቪዲዮ ተለቋል። የትናንትናውን እውላቸው በቃ እኮ አልኩሽ እኮ እሱን እኮ ነው እኔ ቁጭ ብዬ ያለው እናቴ ኮሜንታተሮች ደግሞ ዝም በሉ። ማን እኮ ታያቸው፣ እነሱን ታያቸው። ታይ እነዚህ ማካሪሽ ገና ማበድ ነው። እኔ አላብድም። እናንተ ገና እናንተ ጠብቀኝ ልጅ ነኝ። እንዳትጣሉ እናንተ አለርሚያቸው እኔ መፈቴ እንዲጸጽተኝ አታርጉኝ። እኔ ወጥስ እኮ የራስሽ ችግር እኮ ነው መሲ የምታስወጣው። ምን ተፈጥሮ ነው እህቶቼ? እኔ እኮ ገና መሆናችሁ ቪዲዮ ሳይሰሩ ዛሬ ቪዲዮ አልመጡ። በሰው ቤት ሰው ለመጣ ቪዲዮ ዝም ብለው እኔ ልንገራችሁማ ነው እኔ ለራሴ የመጠየቅ እኔ ማሞኛል ናት የምራ ሞኛል። እስኪ ዱአ አድርጉልኝ ትላላችሁ። እኔ ዱአ አታረጉልኝ አብዛለ እኔም እዚህ ጋር ያላችሁት ሁሉ ማለት ነው ያላችሁት ሁሉ ከላይ 27 ሰው ነው 28 ሰው አለ። ዱአ አድርጉልኝ እናንተ አረቆይ አላህ ያሽርሽ በሉ ያጋለኝ ማህያት እየሰማሽ ነው። አላህ ያሽርሽ፣ አላህ አፍ ያደርግሽ። እሺ ልንገራሽን አዳምጪኝ። አሜን ያደርግሽ ሌላ ነገርና አላህ ፈጠረኝ እኔን ንጹህ ልብና ንጹህ ያደርጋል። በሰው መሀል ገብተን መበጥበጥ መበተን ላይ መጥፎ ነው።
ሌላ ቦታ ያደርግልን። አላህ አፍ ያድርጋችሁ። ማናችሁም የታመማችሁ የታመምን አላህ አፍ ያደርገን። ልባችን ንጹህ ያደርግልን። እውነት በሰው ገብተን ደግሞ መፈትፈት ማለት በጣም ከባድ ወንጀል እንደሆነ እያንዳንዳችን እናውቃለን። ልቦናችን አላህ ያጥራልን። ልቦናችን ንጹህ ያደርግልን። ውስጣችን ንጹህ ያደርግልን። የታመሙ ሁሉ አላህ ሱብሓነሁ ወተዓላ ያሽረው። አፍያ ያደርጋችሁ፣ ያዋዳችሁ፣ ያፋቅራችሁ። ተስድብ ንጹህ ያድርገን ያደርጋችሁ። አላህ ተስድብ ይሰውረን። ደግሞ እኔ የምመክራችሁ ነገር ውድ እህቶቼ፣ የሰራነው ነው የምንበላ፣ አልሰራነው ነገር አንበላም። ምግብ ሰርተን እጃችን ወደኋላ አስረነው እንደዚህ አድርገን መብላት አንችልም።